ሰላም ሰላም የኢትዮ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችን አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ። እንግዲህ በዛሬው ቪዲዮአችን አማርኛ ቃላትን ምስረታ ለጀማሪዎች የሚል ይዤላችሁ መጥቻለሁ። እሱንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ይህን ቪዲዮ እናንተ እስከ መጨረሻው ድረስ በደንብ አድርጋችሁ እዩት። ይህን ቪዲዮ እስከ መጨረሻው በደንብ ካያችሁት በደንብ ይገባችኋል ማለት ነው። ማንበብ ማይችል ካለን በተሎ ማንበብ ይችላል፣ መጻፍ ማይችል ካለን በተሎ መጻፍ ይችላል ማለት ነው። እንግዲህ በዛሬው ቪዲዮአችን ያመጣሁላችሁን አንድ ባንድ አሳያችኋለሁ ማለት ነው። እንግዲህ በዛሬው ቪዲዮአችን ያመጣሁላችሁ ምንድናቸው? ሁሎችም ባለ 3 ሆሄ ቃላቶች ናቸው ማለት ነው። ስለዚህ እስከ መጨረሻው አሳያችኋለሁ። ተከታተሉኝ። ስ ኬ ስኬት ይላል ማለት ነው። እንግዲህ እዚህ ጋር የምታያቸው ፊደላቶች ባለ ስንት ናቸው? ባለ 3 ፊደል ወይም ደግሞ ባለ 3 ሆሄ ቃላት ናቸው ማለት ነው። ስለዚህ ስኬት የሚል ቃል መስርተውልናል ማለት ነው። እንግዲህ የሰ ቤተሰብ የስድስተኛዋ ናት፣ ኬ ከቤተሰብ የአምስተኛዋ ናት፣ ተ ከቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ስኬት ይላል ማለት ነው። እንግዲህ በዚህ መሰረት እስከ መጨረሻው እነዚህ ሁሎችም ባለ 3 ሆሄ ቃላቶች ናቸው ማለት ነው። ስለዚህ ተከታተሉኝ። ታ ሪ ክ ታሪክ ይላል ማለት ነው። እንግዲህ እዚህ ጋር ታ የተቤተሰብ የአራተኛዋ ናት፣ ሪ የረቤተሰብ የሶስተኛዋ ናት፣ ከ ከቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ታሪክ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ለምን ይላል ማለት ነው። ለ የለቤተሰብ የመጀመሪያዋ ናት፣ ም የመቤተሰብ የስድስተኛዋ ናት፣ ን የነቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ለምን የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ክብር ይላል ማለት ነው። ክ የከቤተሰብ የስድስተኛዋ ናት፣ ብ የበቤተሰብ የስድስተኛዋ ናት፣ ረ የረቤተሰብ የስድስተኛዋ ናት። እነዚህ ሁሎችም የስድስተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ክብር ይላል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ትንሽ ይላል ማለት ነው። ት የተቤተሰብ የስድስተኛዋ ናት፣ ን የነቤተሰብ የስድስተኛዋ ናት፣ ሽ የሸቤተሰብ የስድስተኛዋ ናት። እነዚህም በተመሳሳይ እንደነዚህኞቹ ሁሎችም የስድስተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ትንሽ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ከረመ ይላል ማለት ነው። ስለዚህ ከ የከቤተሰብ የመጀመሪያዋ ናት፣ ረ የረቤተሰብ የመጀመሪያዋ ናት፣ መ የመቤተሰብ የመጀመሪያዋ ናት። ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ከረመ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ግዛት ይላል ማለት ነው። እንግዲህ እዚህ ጋር የምታዩቸው ደግሞ ግ የገቤተሰብ የስድስተኛዋ ናት፣ ዛ የዘቤተሰብ የአራተኛዋ ናት፣ ተ የተቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ግዛት የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ኛ ክፉኛ ይላል ማለት ነው። ክ የከቤተሰብ የስድስተኛዋ ናት፣ ፉ የከቤተሰብ የሁለተኛዋ ናት፣ ኛ የቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ክፉኛ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጥበብ ይላል ማለት ነው። ጥ የጠቤተሰብ የስድስተኛዋ ናት፣ በ የበቤተሰብ የመጀመሪያዋ ናት፣ ብ የበቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ጥበብ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ እሁድ ይላል ማለት ነው። አ ቤተሰብ የስድስተኛዋ ናት፣
ሁ የሀ ቤተሰብ የሁለተኛዋ ናት። ድ የደ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ እሁድ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ነገር ይላል ማለት ነው። ነ የነ ቤተሰብ የመጀመሪያዋ ናት። ነገ የገ ቤተሰብ የመጀመሪያዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ነገር የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ባ ጀርባ ይላል ማለት ነው። ጀ የጀ ቤተሰብ የመጀመሪያዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ባይ በቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ጀርባ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ግጭት ይላል ማለት ነው። ግ የገ ቤተሰብ የስድስተኛዋ ናት። ጭ የጨ ቤተሰብ የስድስተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ሁሎችም የስድስተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ግጭት የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ደጀን ይላል ማለት ነው። ደ የደ ቤተሰብ የመጀመሪያዋ ናት። ጀ የጀ ቤተሰብ የመጀመሪያዋ ናት። ነ የነ ቤተሰብ የስድስተኛዋ ናት። ስለዚህ ደጀን የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቂ ዘላቂ ይላል ማለት ነው። ዘ የዘ ቤተሰብ የመጀመሪያዋ ናት። ላ የለ ቤተሰብ የአራተኛዋ ናት። ቂ የቀ ቤተሰብ የሶስተኛዋ ናት። ስለዚህ በአንድ ላይ ዘላቂ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጅረት ይላል ማለት ነው። ጂ የጀ ቤተሰብ የስድስተኛዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ተ የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ጅረት የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ነጥብ ይላል ማለት ነው። ነ የነ ቤተሰብ የመጀመሪያዋ ናት። ጥ የጠ ቤተሰብ የስድስተኛዋ ናት። ብ በቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ነጥብ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ፀሐይ ይላል ማለት ነው። ፀ የፀ ቤተሰብ የመጀመሪያዋ ናት። ሀ የሀ ቤተሰብ የመጀመሪያዋ ናት። የ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ፀሐይ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ውሸት ይላል ማለት ነው። ው የወ ቤተሰብ የስድስተኛዋ ናት። ሸ የሸ ቤተሰብ የመጀመሪያዋ ናት። ተ የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ውሸት የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ግድብ ይላል ማለት ነው። ግ የገ ቤተሰብ የስድስተኛዋ ናት። ድ የደ ቤተሰብ የስድስተኛዋ ናት። ብ በቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ግድብ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ብሌን ይላል ማለት ነው። ብ የበቤተሰብ የስድስተኛዋ ናት። ሌ የለቤተሰብ የስንተኛዋ ናት? የአምስተኛዋ ናት ማለት ነው። ነ የነቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ብሌን የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጭቆና ይላል ማለት ነው። ጭ የጨ ቤተሰብ የስድስተኛዋ ናት። ቆ የቀ ቤተሰብ የሰባተኛዋ ናት እና የነ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ጭቆና የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሙከራ ይላል ማለት ነው። ሙ የመቤተሰብ የሁለተኛዋ ናት። ከ የከቤተሰብ የመጀመሪያዋ ናት። ራ የረቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ሙከራ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ታሪክ ይላል ማለት ነው። ታ የተቤተሰብ የአራተኛዋ ናት። ሪ የረቤተሰብ የሶስተኛዋ ናት። ክ የከቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ታሪክ የሚል ቃል
መስርተውልናል ማለት ነው። እንግዲህ በእንዳጠቃላይ በዛሬው ቪዲዮአችን እነዚህን የመሰሉ ባለ 3 ሆሄ ቃላትን መስርተን አይተናል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።